ሰነፍ ሰው እንግዲህ ዋነኛውም መታወቂያው ስራን ወደፊት ማስተላለፍ ነው። ወደ ሌላ ቀን ነገ እሰራዋለሁ ወይም በኋላ አደርገዋለሁ በማለት ሁል ጊዜ ማራዘም፣ ያው ነገን ይወልዳል። ሁል ጊዜ ማራዘም፣ ሁል ጊዜ ለሌላ ጊዜ ቀጠሮ መያዝ፣ ጀምሮ መተው ነው የመጀመሪያው እንግዲህ የሰነፍ ሰው መገለጫ። ሁለተኛው ደግሞ ምክንያት ማብዛት ነው። ያንን ነገር ደግሞ ለምን አላረከውም ሲባል ወይንም ህሊናው ሲጠይቀው ወይም ሰው ሲጠይቀው ለምን እንዳላደረገው ደግሞ ምክንያት ያዘጋጃል ማለት ነው። እንደዚህ ስለሆነ ነው፣ እኔ እኮ ሞክሬ ነበረ፣ እንደዚህ ስለሆነ ነው እያለ ምክንያት ይደረድራል ማለት ነው። እና ለራሱ ማጽናኛ ቃላትን፣ ማጽናኛ ጥቅሶችን ይፈልጋል ማለት ነው። ይሄም ደግሞ ከምንድን ነው የሚመጣው ካልን ከዚህ ከሶስተኛው ጉዳይ ነው። ሶስተኛው የስንፍና ሰው የሰነፍ ሰው ምልክት አላማ አለመያዝ ነው። ወይንም ግልጽ ያለ ህልም እንደዚህ ያደርጋለሁ ብሎ እኮ ያቅዳል፣ ፕላን ያደርጋል። ነገር ግን ስፔሲፊክ የሆነ በጊዜ የተገደበ በቀናት በሳምንታት የተከፋፈለ ወጥ የሆነ እቅድ አይኖረውም። ያም ደግሞ ሁልጊዜ በቃ ሰነፍ እንዲሆን ወይንም ደግሞ ስንፍናውን ጀስቲፋይ እንዲያደርግ ያደርገዋል ማለት ነው። ክሊር የሆነ ጎል ከሌለው ምን መስራት እንዳለበት በደንብ አያውቅም ማለት ነው። ምን መስራት እንዳለበት ደግሞ በደንብ ካላወቀ ዝም ብሎ ጊዜውን ያባክናል ማለት ነው፣ ግቡን ሳይመታ። አራተኛው ደግሞ የሰነፍ ሰው ባህሪ ቀላልና አጭር መንገድ ብቻ መፈለግ ነው። ይሄም ደግሞ ፈታኝና ጥረት የሚጠይቁ ነገሮችን መሸሽ፣ ሁልጊዜ ድካም የሌለውና ምቹ ቦታ ላይ ብቻ መቆየት መፈለግ፣ ኮንፈርት ዞን። ለምሳሌ ስራ ቦታ በጊዜ ደርሶ በጠዋት ስራን ጨራርሶ የተሻለ ውጤት ማምጣት የሚቻለው በጠዋት ከቤት ሲወጣ ነው። በጠዋት ከቤት ለመውጣት ደግሞ ከእንቅልፍ በጠዋት መነሳት ግድ ይላል። እዚህ ሲያነፍሰው ደግሞ ቀስ ብዬ ደርሳለሁ እያለ አላርሙን 6-7 ጊዜ እያጠፋ ይተኛል። ይህንን የሚያደርገው ለምንድን ነው? በቃ አርፍዶ ተመችቶት ኮንፈርቱ ምቾቱ ሳይነካ 2 ሰዓት 3 ሰዓት ቀስ ብሎ ነክቶ ፀሐይ እየሞቀ ፊቱን ታጥቦ ምናምን ወደ ስራ መሄድ ነው ደስ የሚለው። እና ይሄ ደግሞ ቀላል መንገድ ስለሆነ ስራውን ይሰራዋል። ኢፌክቲቭ ነው ግን ኢፊሸንት አይሆንም። ኢፊሸንት ደግሞ ስላልሆነ ስራው ላይ ምንም የተለየ ቫልዩ አድ አያደርግም። የተለየ ቫልዩ ደግሞ ስራው ላይ አድ ካላረገ የተለየ አውትፑት አያገኝም። ስለዚህ ተመሳሳዩን ኑሮ ከአመት እስከ አመት ይገፋዋል ማለት ነው። አምስተኛው ደግሞ የሰነፍ ሰው መገለጫ ባህሪ ተነሳሽነት ማጣትና ጥረት አለማድረግ ነው። ይሄም ደግሞ ቅድም ከጠቀስነው ጋር ይያያዛል። እንደዛ የሚኖረው ቀላሉንና አጭሩ መንገድ ብቻ እየፈለገ የሚኖረው ተነሳሽነት ስለሌለው ነው። አዳዲስ ነገሮችን የመጀመር የመማር ወይንም ደግሞ ራስን ለማሻሻል ፍላጎት ያጣል ማለት ነው። ይህ ከሆነ ደግሞ ቀላልና አጭሩ መንገዱን መርጧል እንደማለት ነው። ስለዚህ አዲስ ነገር መማር የማይፈልግ ሰው ደግሞ ሰነፍ ነው። ሌላ ምንም ሊባል አይቻልም ማለት ነው። ምክንያቱም ያለበት አሁን የያዘውን ህይወት ተመችቶት ተስማምቶት እየኖረ ከሆነ ይህ ሰው ምንም ተነሳሽነት የለውም። 2017 መስከረምም ያው ነው፣ 2018 አዲስ ዓመትም ለሱ ያው ነው። ምንም ነገር አያቅድም፣ አዲስ ነገር መማር አይፈልግም። ስለዚህ የተሻለ ህይወት አይኖረውም፣ የተሻለ ፐርሰናሊቲ አይኖረውም። በተለመደው መንገድ ይሄዳል ማለት ነው። ስድስተኛው ደግሞ ጊዜን ባረባ ነገር ማባከን ነው። ፑር ታይም ማኔጅመንት። እዚህ አስቀድመን ያነሳናቸውን ነገሮች የማያረግ ከሆነ የማይማር ከሆነ ራሱን ለማሻሻል ፍላጎት ከሌለው ዞሮ ጊዜውን ማባከኑ አይቀርም።
እነዚህን ነገሮች ማያረግ ከሆነ ደግሞ ጊዜውን በምን ያባክናል? ጠቃሚ ባልሆኑ ውጤት በማያመጡ ወይንም ደግሞ ትኩረት በሚበትኑ ግራ በሚያጋቡ ነገሮች በከንቱ ጊዜውን ያቃጥላል ማለት ነው። ለዚህ በከንቱ ጊዜውን የሚያቃጥል ሰው ደግሞ ወደ ሰባተኛው መገለጫ ባህሪ ይመጣል። ሰባተኛው መገለጫ ባህሪ ኔጌቲቭ ማይንድ ሴት ነው፣ አሉታዊ አስተሳሰብና ተስፋ መቁረጥ ማለት ነው። ስለዚህ እንግዲህ አስቀድመን ባነሳናቸው መንገዶች ረጅሙን ጊዜውን፣ ጉልበቱን፣ እድሜውን እየፈጀ ሲመጣ ወደ ሆነ ኮንክሉዥን ይመጣል። ወደ ምን አይነት ኮንክሉዥን ይመጣል? በቃ እኔ አልችልም ወይንም ደግሞ አይሆንልኝም፣ እንደዚህ ባረግም ለውጥ የለውም ብሎ ተስፋ የመቁረጥ ድምዳሜ ላይ ይደርሳል ማለት ነው። ምክንያቱም አስቀድሞ ባልወሰዳቸው ቆራጥ ውሳኔዎች፣ አስቀድሞ ባልተጠቀመበት ታይም ማኔጅመንት ምናምን አሁን ወደ መጸጸቱ ይመጣል ማለት ነው እና ጨለምተኛ ወይንም ፔሲሚስት ሆኖ ቁጭ ይላል ማለት ነው። አይሆንም ይላል። ለሰውም ደግሞ መጥፎ ምሳሌ ይሆናል ማለት ነው እና ስንፍና እንግዲህ ወደ እኔ አልችልም ወይንም ደግሞ አይሆንልኝም ወደ ማለት በራስ ወደ ማዘን ነው በስተመጨረሻ የሚወስዳል ማለት ነው እና የዛሬው ቪዲዮ ይሄን ይመስላል። ሁላችንም ይብዛ የሚነስም የተለያየ አይነት ስንፍና አለብን። ከስንፍናችን ከዛሬም ደግሞ አሁን እንላቀቅ የሚል መልእክት ነው ያለው የዛሬው ቪዲዮ። በቀጣይ ቪዲዮ እስክንገናኝ ሰላም።